በዚህ ቪዲዮ ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ እንጀምራለን። የ12ኛ ክፍል ዩኒት 4 ነው። በዚህ ቪዲዮ እንጀምራለን። ይህን ቻፕተር እስክንጨርስ ድረስ እንደዚህ አይነት አጭር ቪዲዮዎች ለመስራት ሞክራለሁ። ቻፕተሩን እስክንጨርሱ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። እዚህ ጋር ኢንትሮዳክሽን አለን ስለዚህ ቻፕተር ማለት ነው። ኢን ኢርሊየር ክላስስ በቀድሞ ክላሶች ማለት ነው you have discussed about system of linear equation ስለ linear equation ሲስተም ተምራችሁ ነበረ በቀደሙ ክላሶች ስፔሻሊ 9ኛ ክፍል ላይ ምናምን ተዘካላችሁ። ስለ linear equationዎች ሲስተም ኦፍ linear equation የምንለው ሁለትና ከሁለት በላይ የሆኑ linear equationዎችን አንድ ላይ አድርገን የጋራ ኮመን የሆነ x እና y ቫልዩ መፈለግ ማለት ነው። የነዚህን ግራፍ ካየን የመጀመሪያው ግራፍ ይሄን ይመስላል። ሁለቱ ግራፎች አንድ ፖይንት ላይ ክሮስ ይደራረጋሉ። ሁለተኛው ግራፍ ካየን ይሄን ይመስላል። ሁለቱ ግራፎች ፓራሌል ናቸው እርስ በርስ። የሶስተኛው ግራፍ ደግሞ ይሄንን ይመስላል፣ ኦቨርላፕ ያደርጋሉ። የመጀመሪያው ግራፍ አንድ ፖይንት ላይ ክሮስ ስለሚደራረጉ ይሄ ሲስተም አንድ ሶሉሽን አለው እንላለን። ሁለተኛው ግራፍ ስንመለከት ግን ሁለቱ ግራፎች ፓራሌል ናቸው፣ መቼም ቢሆን አይገናኙም። ስለዚህ ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን የለውም እንላለን፣ ሃስ ኖ ሶሉሽን። የሶስተኛው ግራፍ ደግሞ ሁለቱ ኦቨርላፕ አድርገዋል። የኤክስ ቫልዩ የትኛውም ቢሆን ሁለቱ ግራፎች ተማሳይ ፖይንት ላይ የሚገኙ፣ ስለዚህ ይሄ ግራፍ ኢንፋይናይት ሶሉሽን አለው እንላለን። በዚህ መንገድ ነበር ስለ ሲስተም ኦፍ ሊኒየር ኢኩዌሽን ያያችሁት። and their applications in solving the day to day problems ለስ በለት የሚያጋጥሙ ፕሮብሌሞችን እንዴት ሊኒየር ኢኩዌሽኖችን ተጠቅመን ሲስተም ኦፍ ሊኒየር ኢኩዌሽኖችን ተጠቅመን ሶልቭ እንደምናደርጋቸው አይታችሁ ነበር ይላል። in grade 9 9ኛ ክፍል ላይ you have studied linear inequalities ስለ ሊኒየር ኢኒኳሊቲ አጥንታችሁ ነበር 9ኛ ክፍል ላይ እና ሲስተም ኦፍ linear inequalities in two variables በሁለት ቫሪያብል ሲስተም ኦፍ ኢኒኳሊቲዎችን እንዴት አድርጋችሁ ሶልቭ እንደምታደርጉ ምናምን ተምራችሁ ነበር እና their solutions by graphical method እንዴት ግራፍን ተጠቅመን ሶሉሽናቸውን እንዴት እንደምናገኝ በ9ኛ ክፍል ላይ ተዝካላችሁ ተምራችሁ ነበር። በዚህ ዩኒት ደግሞ you shall study some linear programming problems linear programming ፕሮብሌሞችን እና ያለን በዚህ ቻፕተር እና ሶሉሽናቸውን ማለት ነው by graphical method only graphical method ብቻ ተጠቅመን እንዴት አድርገን ሶሉሽናቸውን እንደምንፈልግ እናያለን። though there are many other methods to solve such problems እነዚህን ፕሮብሌሞችን linear programming ፕሮብሌሞችን ሶልቭ ለማድረግ ሌሎች ብዙ ሜቶዶች አሉ። ነገር ግን በዚህ ዩኒት የምናየው just graphical method ብቻ ተጠቅመን እንዴት ሶልቭ እንደምናደርግ ነው ማለት ነው። እና ደግሞ the unit also introduce different real life application problems real life application ፕሮብሌሞችንም ቻፕተሩ ኢንትሮዲዩስ ያደርጋል ማለት ነው። እና በመጨረሻም ደግሞ የቻፕተሩ መጨረሻ አካባቢ ስፕሬድሺትን እንዴት ተጠቅመን ሊኒየር ፕሮግራሚንግ ፕሮብሌሞችን ሶልቭ እንደምናደርግ እናያለን ማለት ነው። እሺ እንጀምራለን። 4.1 ሪቪዥን ኦን ሊኒየር ግራፍ ይላል። ሊኒየር ግራፎችን ታውቃላችሁ ቢያስባለሁ ሊኒየር ግራፍ ምን እንደሚመስሉ እና ሊኒየር ኢኩዌሽኖችም እንደሚመስሉ ታውቃላችሁ ቢያስባለሁ። እዚህ ጋር ሪቪዥን ነው ያለው። given a non horizontal line l የሚባል non horizontal line ተሰጥቶናል ይላል። የሚያወራው ስለዚህኛው ግራፍ ነው። on the xy coordinate plane ይላል። እዚህ ጋር የምናየው xy coordinate plane ላይ l የሚባል ሆሪዞንታል ያልሆነ ሆሪዞንታል ያልሆነ ማለት ነው ግራፍ ሊኒየር ላይን ማለት ነው። ላይን ተሰጥቶናል ይላል። it passes through point 0, c ይሄንን ፖይንት አቋርጦ ያልፋል ይላል። 0, c ማለት የx ቫልዩ 0 የy ቫልዩ c ማለት ነው። 0, c እቺኛውን ፖይንት አቋርጦ ያልፋል ይላል። and the slope of the line l is m የl የሚባለው ላይን ስሎፑ ደግሞ m ነው አለ። ስሎፕ ምንለው ግለት ማለት ነው። እንዴት ነው ግለት ነው የሚባለው? ማለት ስሎፑ ስንጨምር አሁን የዚህኛውን ግራፍ ስሎፕ ስንጨምር ሞር ከፍ ይላል ማለት ነው። ወደዚህ እንዲ ሞር ወደ ቨርቲካል ላይን እየቀረበ ይመጣል። ስሎፑ ስንቀርስ ደግሞ ሞር ወደ ሆሪዞንታል ላይን እየቀረበ ይመጣል ማለት ነው። ስሎፑ እየወረደ ይመጣል ማለት ነው ስሎፕ። then you express the line in the form of ይሄንን ላይን ደግሞ በዚህ ፎርም መግለጽ እንችላለን ማለት ነው። ይሄ ሊኒየር ኢኩዌሽናችን ይሰጠናል ማለት ነው። y ኢንተርሴፕት ከተሰጠን c ማለት ነው። ስሎፕ ከተሰጠን m ከዛ በኋላ ይሄንን ላይን ይሄንን ግራፍ በዚህ ፎርም መግለጽ እንችላለን ማለት ነው። y ኢኩዋል mx + c ማለት ነው። በዚህ ፎርም መግለጽ እንችላለን። here the point 0, c የሚባለው ፖይንት
ኢዝ ዘ ዋይ ኢንተርሴፕት። ዋይ ኢንተርሴፕት ይባላል ማለት ነው። ዋይ ኢንተርሴፕት ማለት ግራፉ ዋይን አቋርጦ የሚያልፍበት ፖይንት ማለት ነው። ኤክስ 0 ዋይ ሲ ማለት ነው። ይሄ ዋይ ኢንተርሴፕት ይባላል አለ። ፎር ኢንስታንስ ለምሳሌ ኢፍ ዘ ላይን ፓስስ ስሩ 0.3 ለምሳሌ ላይኑ 0.3ን አቋርጦ የሚያልፍ ከሆነ ይሄኛው ዋይ ኢንተርሴፕታችን ነው ማለት ነው። ኤንድ ዘ ስሎፕ ኦፍ ዘ ላይን ኢዝ 2 የላይኑ ስሎፕ 2 ከሆነ እስቲ እንዴት ነው የዚህኛውን ሊኒየር ፎርም የምናወጣው? ሊኒየር ኢኩዌሽን ፎርም እንዴት ነው የምናወጣው? የዚህኛውን ሊኒየር ኢኩዌሽን ፎርም ስናወጣ የሊኒየር ኢኩዌሽን ፎርም ዋይ ኢኩዋል ኤምኤክስ ፕላስ ሲ ነው። ኤም ስሎፕ ነው፣ ሲ ደግሞ ዋይ ኢንተርሴፕት ነው። ስለዚህ በዚህ ኬዝ ስሎፓችን 2 ተሰጥቶናል። የሲ ቫልዩ ደግሞ 3 ነው የተሰጠን። ስለዚህ የዚህኛው ላይን ፎርም ዋይ ኢኩዋል 2x ሲደመር 3 ይሆናል ማለት ነው። the equation of the line is expressed as y ኢኩዋል 2x plus 3 ማለት ነው። ሶ የዚህኛው ኢኩዌሽን የዚህኛው ላይን ኢኩዌሽን ይሄኛው ይሆናል ማለት ነው። y ኢኩዋል 2x ሲደመር 3 ይሆናል ማለት ነው። እዚህ ጋር ምሳሌ አለን። find the slope and y intercept of y ኢኩዋል 4x minus 1 ሶ የዚህኛውን ስሎፕ እና y ኢንተርሴፕት ፈልጉ ይለናል ማለት ነው። ከላይ እንዳየነው እዚህ ጋር ሶሉሽኑን አስቀምጦልናል። ምንም የተለየ ነገር የለውም። ፎርሙ y ኢኩዋል mx ፕላስ c ነው። ሶ ስሎፓችን 4 ተሰጥቶናል። ሲ ደግሞ ኔጌቲቭ 1 ነው። ስለዚህ y ኢንተርሴፕታችን ማለት ነው ሲ የምንለው y ኢንተርሴፕታችን ነው 0.-1 ነው ማለት ነው y ኢንተርሴፕቱ። እዚህ ጋር ሁለተኛ ኤግዛምፕል አለን። ድሮ ዘ ግራፍ ኦፍ የዚህኛው ኢኩዌሽን ግራፍስ አለው የሚለን ሶ ይሄውና እዚህ ጋር ሶሉሽኑ ይሄ ነው። ቅድም ከሰራነው ጋር ተመሳሳይ ነው፣ የተለየ ነገር የለውም። ኤግዛምፕል 3 ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ይላል። የነዚህን ግራፍ ሳል ይላል። የመጀመሪያው ጥያቄ y ኢኩዋል 5 ነው። ሁለተኛው ጥያቄ x ኢኩዋል -1 ነው። ሶ ስትሬት ላይን ግራፍ ነው የሚሆነው። ሶ የነዚህን ግራፍ እንዴት እንደምንሰራ ነው። ሶሉሽኑ እዚህ ጋር ተቀምጦልናል። x y ፕሌን ላይ y ኢኩዋል 5 yን አቋርጦ ያልፋል። x ኢኩዋል -2 ደግሞ xን 2 ላይ አቋርጦ ያልፋል። ይሄኛው ቨርቲካል ላይን ይሆናል ማለት ነው። ይሄኛው ሆሪዞንታል ላይን ነው የሚሆነው። እዚህ ጋር ኤክሰርሳይዝ 4.1 አለን። እነዚህን ኤክሰርሳይዞች እንስራና ለዛሬ በዚህ ላይ እንጨርስ። የመጀመሪያው ጥያቄ ፋይንድ ስሎፕ ኤንድ ዋይ ኢንተርሴፕት ኦፍ ዘ ፎሎዊንግ ይላል። የነዚህን ጥያቄዎች የኢኔቢሲን ስሎፕ እና ዋይ ኢንተርሴፕት እንዴት እንደምንፈልግ እናያለን ማለት ነው። ቅድም የሊኒየር ግራፎችን ወይም የላይንን ፎርም አይተን ነበረ። ዋይ ኢኩዋል ኤምኤክስ ፕላስ ሲ ብለን አይተን ነበረ። ኤም የምንለው እዚህ ጋር ስሎፕ ነው። ሲ የምንለው ደግሞ ዋይ ኢንተርሴፕት ነው። 0.c ዋይ ኢንተርሴፕት ይሆናል። ሶ እዚህ ጋር የተሰጠን የኤ ጥያቄ ዋይ ኢኩዋል 3x ሲደመር 2 ነው። ስለዚህ ከፎርሙ በመነሳት ስሎፑን 3 አድርገን ማውጣት እንችላለን። ስሎፕ የምንለው ከኤክስ በፊት ያለ ኮኤፊሺየንት የኤክስ ኮኤፊሺየንት ነው። ዋይ ኢንተርሴፕት ደግሞ 0.2 ይሆናል። ከዚሁም በፎርሙ መሰረት ስናይ የሲ ቫልዩ 0.c ዋይ ኢንተርሴፕት ይሆናል ብለናል። እዚህ ጋር የሲ ቫልዩ 2 ነው። ስለዚህ 0.2 የዋይ ኢንተርሴፕታችን ፖይንት ይሆናል ማለት ነው። ቢ ላይ ደግሞ ዋይ ኢኩዋል 1/3 ኤክስ ሲደመር 2 ተሰጥቶናል። ተማሳይ ነው። እዚህ ጋርም ስሎፕ 1/3 ይሆናል። ዋይ ኢንተርሴፕት ደግሞ 0.2 ይሆናል ማለት ነው። ሲ ላይ ደግሞ ኤክስ ሲደመር 2 ዋይ ኢኩዋል 2 ተሰጥቶናል። ይሄንን ሪአሬንጅ እናደርጋለን። መጀመሪያ ኤክስን ወደ ቀኝ እንወስዳለን ከኢኩዋል በኋላ ማለት ነው። ስለዚህ 2 ዋይ ኢኩዋል 2 ሲቀነስ ኤክስ ይሆናል። ዋይን ብቻውን ለማስቀረት በ2 እናካፍላለን ማለት ነው። ስለዚህ ያ 2 በ2 ስለሚጠፋ 1 ሲቀነስ 1/2 ኤክስ ይሆናል ማለት ነው። ከኤክስ ፊት ለፊት ያለ ኮኤፊሺየንት -1/2 ነው። ስለዚህ ስሎፓችን -1/2 ይሆናል። እዚህ ዋይ ኢንተርሴፕት ደግሞ 0.1 ይሆናል ማለት ነው። ሁለተኛ ጥያቄ ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ የነዚህን ግራፍ እንድንስል የተጠየቅ ነው። ሶ ከላይ እንደሰራ ነው ቅድም እንደሰራ ነው ማለት ነው። በዛ መንገድ ነው የምንሰራው። እንዴት እንደምንሰራ ነው። የመጀመሪያውን ጥያቄ እንስራ። የኤን ዋይ ኢኩዋል 2x ሲቀነስ 1 የዚህኛው ስሎፕ 2 ነው። ስሎፑ ፖዚቲቭ ከሆነ ግራፍ ሁል ጊዜም ቢሆን ከ3ኛው ኳድራንት ወደ 1ኛው ኳድራንት ነው የሚሄደው። ዋይ ኢንተርሴፕት ደግሞ 0.-1 ነው። ስለዚህ -1 ላይ ዋይን አቋርጦ ያልፋል ማለት ነው። ሁለተኛውን ጥያቄ ስንሰራው መጀመሪያ ሪአሬንጅ እናደርገዋለን። ዋይ ኢኩዋል -2x ሲደመር 5 ይሆናል። ስሎፑ -2 ነው የሚሆነው። ስለዚህ ኔጌቲቭ ከሆነ ስሎፕ ከሁለተኛው ኳድራንት ወደ አራተኛው ኳድራንት ነው የሚሄደው። ዋይ ኢንተርሴፕታችን ደግሞ 0.5 ይሆናል ማለት ነው።
ስለዚህ ግራፉ ይህንን ይመስላል። የሲ ደግሞ ዋይ እኩል ይሆናል -4 ነው። ስሎፑ -4 ነው። ስሎፑ ኔጌቲቭ ከሆነ ቅድም እንዳወራሁት ግራፉ ሁልጊዜም ቢሆን ከሁለተኛው ኳድራንት ወደ አራተኛው ኳድራንት ነው የሚሄደው። ስለዚህ ግራፉ እንደዚህ ዲክሪዚንግ ይሆናል። ሲ ምንም ስላልተሰጠን 0 ነው። ስለዚህ ግራፉ ዋይ አክሲስን 0,0 ላይ ኦሪጂን ላይ ነው አቋርጦ የሚያልፈው ማለት ነው። ሶስተኛ ጥያቄ ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ነው የሚለው። ቅድም ሰርተናል። የኤክስ ቫልዩ ብቻ ሲሰጠን የዋይ ቫልዩ ብቻ ሲሰጠን እንዴት አድርገን እንደምንሰራ አይተናል። እስቲ እንስራቸው እነኝንም። ሶስተኛውን ጥያቄ እንስራው። የኤ ዋይ እኩል ይሆናል 2 ነው እንደፈለገ የተሰጠን። ይህ ማለት ግራፉ ዋይ አክሲስን 2 ላይ አቋርጦ ያልፋል ማለት ነው። ሆሪዞንታል ላይ ነው የሚሆነው ግራፉ። ቢ ደግሞ ኤክስ -4 ተሰጥቶናል። ይህ ማለት -4ን ግራፉ አቋርጦ ያልፋል ማለት ነው። ቨርቲካል ላይ ነው የሚሆነው። ሲ ደግሞ ዋይ እኩል ይሆናል -3 ነው። ዋይን -3 ላይ አቋርጦ የሚያልፍ ሆሪዞንታል ላይን ይሆናል ማለት ነው ግራፉ። ስለዚህ በዚህ መንገድ ነው የኮንስታንት ቁጥሮችን ግራፍ የምንፈልገው ማለት ነው። ለዛሬ በዚህ ላይ ይበቃናል። 4.2ን በሚቀጥለው ቪዲዮ እናያለን ማለት ነው። እዚህኛው ቻፕተር ላይ ያልገባችሁ ጥያቄ ምናምን ካለ ኮሜንት ጻፉልኝ እና ቪዲዮ ከተመቻችሁም እንድቀጥል ከፈለጋችሁም ኮሜንት ጻፉልኝ። ለጓደኞቻችሁ ሼር አድርጉላቸው። ይህን ቪዲዮ እዚህ ላይ እናበቃለን። በሚቀጥለው ቪዲዮ እንገናኝ።